ስቡት አንዳንድ ጊዜ የማይታሰብ እንትን ይፈጠራል እና ማለት ሳታስቡት በቃ ሳታስቡት ተነሱ ስትባሉ የምትደነግጡት ነገር ምናምን የለም። በእርግጥ የሰው ሀገር የሰው ነው ማለት ነው እና ወደ ቤተሰቦቼ ይሆና ልወጣ ነው ማለት ነው። ድንገት ትኬት ተቆርጦልሻል አሉኝ ማለት ነው እና ይኸው ቃይ እንደምታዩት ገዛዝቻለሁ እንደምታዩን ማለት ነው። በቃይን ገዛዝቼ ጨርሻለሁ። በቃ አሁን ልሳፈር ነው ማለት ነው ውድ ቤተሰቦቼ እና ማለት ነው ውድ ቤተሰቦቼ ይኸውና ቃይን ገዛዝቼ ጨርሻለሁ። ግን ማለት ነው በቃ የሰው ቤት የሰው ነው ብለን እንደምናስበው ሁሉ ያው ያልገዛሁት ዕቃ የለም። በነገራችን ላይ ፌርሙስ ሁሉ አልቀረኝም። ያልገዛሁት ዕቃ የለም ማለት ነው እና የሰው ሀገር የሰው ነው ማለት ነው። የሰው ሀገር የሰው ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሀገር ሁሉ ሰላማችሁ ብዝት ትረፍርፍ ይበልልኝ። እንዴት ናችሁ? ደህና ናችሁ ወይ? እንዴት ናችሁ? ይኸውና እንግዲህ ሀገር ልገባ ድንገት ተነሻሉኝ ማለት ነው። ልብስ እየረተብኩኝ ነው። ልብሶችን እየረታተብኩኝ ነው። ግን ደግሞ የተቆረጠልሽ ክርስቲያን ወንድሞችም ሰላም ብያለሁ። በነገራችን ላይ የተቆረጠልሽ ትኬት 30 ኪሎ ነው ተባልኩኝ ማለት ነው። ከ30 ኪሎ በላይ ማለፍ አትችይም ማለት ነው። እዛ በራስሽ ነው። ምክንያቱም እኛ ብር ስለሌለን እንጂ የምናባረርሽ ብር ስለሌለን እንጂ ብር ቢኖረን ኑሮ አንቺ መስራት ትችይ ነበር አሉኝ ማለት ነው። ውድ ቤተሰቦቼ እና እንደዚህ አይነት አጋጣሚ ሲመጣባችሁ እኔ እንጃ አያድርግባችሁ። በቃ በጣም ነው ዞሮ የደነገጡ ፊት ወይ ምናምን ነው ተስኪ ጥቁርቁር ብያለሁ በነገራችን ላይ እና ውድ ቤተሰቦቼ ልብሶችን እያጣጠፍኩኝ ምናምን በቃ አልተኛሁም ማለት ነው። እና ትኬት ተቆርጦልኛል ሀገር ልገባ ነው ማለት ነው። እና ውድ ቤተሰቦቼ ላይክ ሰብስክራይብ አድርጉኝ። ሀገር ልገባ ነው። እስኪ ሰዓቴን ሙሉልኝ ማለት ነው። ሀገር ገብቼ እንግዲህ መልሼ ወደ ስደት ከመሄድ እኔ እህታችሁን ታበረታታችሁኝ ስደት የሚባለውን አልመጣም ማለት ነው። ስደት የሚባል አልመጣም። ግን የማታበረታቱኝ በቃ ላይክ ሰብስክራይብ የማታደርጉልኝ ከሆነ ምንም አማራጭ የለኝም ማለት ነው። መልሼ ወደ ስደት መምጣቴ አይቀርም ማለት ነው እና መመለሴ እንዳልመለስ ግን ዱአ አድርጉልኝ ማለት ነው። ውድ ቤተሰቦቼ የምር ከልጆቼ ጋር ማሳለፍ እፈልጋለሁ። እኔ አሁን የሚቀረኝ በነገራችን ላይ የሚቀረኝ አሁን ምንድን ነበር 5 ወር ይቀረኝ ነበረ። ያንን የ5 ወር ክፍያ አንችልም አሉ ማለት ነው። ወደ ሌላ ማስተላለፍ አትችሉም እንዴ ምናምን ብዬ ስላቸው ያው ሰውም አልተገኘም። አንደኛ እኔ መሄድ ስለፈለኩ ነው። በእርግጥ ያን ያክል ብቻ ናቸው እሺ ይሉኝ ነበር ማለት ነው። እና እነሱም ድንገታዊ ነገር ነው እንደ ግብዳ ነገር ነው የወረደብኝ። እነሱም እንደዛ ነው። እና ውድ ቤተሰቦቼ ይህን ይመስላል ያለው ነገር እላችኋለሁ። የምገዙት ነገር በቃ የምገዛው ነገር ነው የጠፋብኝ ማለት ነው። በነገራችን ያልገዛሁት ነገር የለም። ብረት ድስት ገዝቻለሁ። ያልገዛሁት ነገር የለም ማለት ነው። ያልገዛሁት እና ብዙ ነገር ነው የገዛሁት። ልብስ ገዛሁ። አሁን እንግዲህ 30 ኪሎ ከሆነ ሻንጣዬን ላሳያችሁ። 30 ኪሎ ከሆነ ማለት ነው ይሄ አሁን አይበቃም። ሻንጣዬ እንግዲህ ይሄ ነው ማለት ነው። ይሄ ነው ቃዬ ሻንጣዬ ምናምን ይሄ ነው እና ይሄ ሻንጣ ቢያንስ ስንት ይሆናል ይታያችኋል ብዬ ገምታለሁ። ይሄ ሻንጣውን 25 ኪሎ ወይም 20 ኪሎ ይምክን 30 ኪሎ ሊሆን ይችላል ብዬ ነው የማስበው። ይሄ ያለ እንደገና ደግሞ አንዳንድ እቃዎች አሉ። በቃ ይሄን አሁን መፍጫ ልመልሰው ነው ማለት ነው። ምክንያቱም ማሳለፍ አልችልም። ከስሬ ያሳልፊው እያሉኝ ነው፣ መልሽ እያሉኝ ነው። ልመልሰው ነው ማለት ነው። እና አንዳንድ እቃዎች ምናምን ፌርሙሶች ምናምን ልመልሳቸው ነው በቃ። እና አንዳንዴ እቃ በምንገዛ ሰዓት ሳናስበው ሲሆን ደግሞ የበለጠ ስሜቱ ከባድ ይሆናል ማለት ነው። ውድ ቤተሰቦች ይኸው እቃ በቃ ሆኛለሁ። በጣም ኮተት በኮተት ነው የሆንኩት እና ምን ትሉኛላችሁ? እንደምታበረታቱኝ ደግሞ እርግጠኛ ነኝ ማለት ነው። ምክንያቱም እኔ ስደተኛ እህታችሁ ነኝ። ስደተኛ እህታችሁን ደግሞ በዚህ ስርዓት እንደምታበረታቷት እርግጠኛ ነኝ ማለት ነው ውዶች።
ተሰምቶኛል። ድንገት ማለት ሀገሬ ነው የሚሄደው እንግዳ ግን ድንገት ሳላስበው ተነሽ ስባል ትንሽ ከበድ ብሎኛል ማለት ነው። ማለት በጣም ነው የከበደኝ። የምር ተሰምቶኛል። ግን ቢሰማኝም አልሐምዱሊላህ በሰላም ሀገሬ ከገባሁኝ አለይሃልን ችግር የለውም ማለት ነው። እዛም ሀገራችንም ስራ አለ። በነገራችን ላይ በጣም ነው ስራ ያለው። ሰርተን መኖር እንችላለን። ግን እሳ ደግሞ ማባረታቻ እናንተን ያስፈልገኛል እህቶቼ፣ ዱዓችሁም ያስፈልገኛል ማለት ነው። ዱዓችሁን እፈልጋለሁ። ይህንን አሁን እንግዲህ ማጣጥፈው ምን ላደርገው መሰላችሁ? ልጥለው ነው ወላሂ ልጥለው ነው። ምንም አማራጭ የለኝም። አስመዝኜ ከጨረስኩኝ በኋላ መጣል ነው ያለኝ አማራጭ። እድሉ ይሄ ነው ማለት ነው። ስለዚህ ልብስ አትግዙ፣ እንዳትገዙ። በነገራችን ላይ ልብስ እንዳትገዙ። እኔ ልብስ በእርግጥ ያን ያክል ብዙ አልገዛውም። ቢሆንም ግን የሚጣል ነው ማለት ነው። የሚጣል ነው እና ይመስላል። ቪዲዮ አላስረዝምባችሁ ነገር እሰራላችኋለሁ። ሲሄዱ እንግዲህ ቪዲዮ ይታያል። በአንዴ ደግሞ አያልቅም። የሚገርማችሁ ኮተቱ ብዛቱ፣ ወላሂ ብዛቱ ማለት ነው። ድንገት ስለተባልኩ ምናምን አያልቅም። አሁን 30 ኪሎ ጫማ የራሱ 30 ኪሎ ይሆናል። ቆሻሻ ወደ ላስገባው ነው እንግዲህ ጫማ ይሞላ ማለት ነው። እኔ ጫማ እወዳለሁ። በነገራችን ላይ ጫማ መግዛት እወዳለሁ። ጫማም ብዙ አለኝ። ጫማ ያልፋል በጭራሽ የሆነ ነገር የለም ማለት ነው። እና እየሰታተርኩ ነው። በነገራችን ላይ እናንተ ጋር እያወራሁኝ ነገም ተነሽ ማለት ትኬቱን ለመቼ እንደው አላውቅም። ዞሮ ሰተኝ አዘጋጅና ቁጭ በይ ስላለኝ ሰውዬ ማለት ነው። እና ሰውዬው ልበላችሁ እያዘገጃጁ ነው። ቻርጀር አይቀረኝም። እና ውድ ቤተሰቦቼ ግን አንዳንዴ ሳናስበው ስንወጣ እንዳንደናገር ስትወጡ አንዳንድ እቃ ግዙ። የሚጠቅማችሁ ነው የቤት እቃ ማለት ነው። የቤት እቃ በነገራችን ላይ ይሄ ሻንጣው ያለው ራሱ የቤት እቃ ነው። ልብሴን ነው ይሄው ልብሴን አውጥቼዋለሁ። በቃ ልብሱ ቢወርቅ ይሻላል። ምክንያቱም እዛ ሄደንም አንለብሰውም። አንድ ቤት ውስጥ ነው የምንለብሰው። ሁለት ደግሞ የዚህ ሀገር ልብስ ሄዶ ምንም ዋጋ የለውም። ሹፍ አይዳ እና ጥሩ ልብስ ይዘን የምንሄድ እቃ ይዘን ብንሄድ ይሻላል በሚል ማለት ነው። እኔ ከሁሉም ነው ይዤ ሄድኩት። እቃ ነው ያለው። የሚመለሱት ደግሞ እነዚህ መፍጫዎች ምናምን ሊመልሳቸው ነው ማለት ነው። ግን እነዚህ ብረት ድስቶች በጣም አካሽም ናቸው፣ ምርጥ ናቸው። እነዚህን ብዙዎቸው ማለት ነው። ደርዘን ብትገዙ በነገራችን ላይ በጣም ማለት ነው። እና ውድ ቤተሰቦቼ ይህን የመሰለ ነው ቪዲዮ ማለት ነው። እንዳላስረዝምባችሁ ደግሞ በጣም የምወዳችሁ ሰብስክራይብ ላይክ አድርጉኝ፣ አበረታቱ። ሰዓት የሚሞሉልኝ ሀገርም ገብቼ እንድሰራ አድርጉኝ ማለት ነው። ውዶች፣ እኔ ማሮች ቻው።